ዶሮና ከእንቁላል ቀድሞ የመጣው ማን ነው የሚለው ጥያቄ የሰው ልጆችን በዘመናት መካከል ሲያከራክሩ እና እስካሁን ድረስ ድምደሚያ ካልተገኘላቸው ጥያቄዎች መካከል አንዱ ነው። ከጥንት ዘመን ጀምሮ ፈላስፎች እንደ ፕሌቶ ያሉት ጨምሮ እስካሁን ድረስ ሰዎች እየተከራከሩበት ይገኛል። እስቲ እናንተ ግን ከዶሮና ከእንቁላል ቀድሞ የመጣው የቱ ይመስላችኋል? ኮመንት ስራ ታውቁኝ። አሁን ግን መጨረሻውን ያገኘ ይመስላል። ዩኒቨርሲቲ ኦፍ ጄኔቫ ያሉ ሳይንቲስቶች ጥናት አካሂደዋል። በዚህ ጉዳይ ላይ እነሱ ያተኮሩት ሲንግል ሴል ወይንም ባለ አንድ ሴል የሆኑ ፍጥረታት ላይ ነው። ከነዛ መካከል ደግሞ ሲፐርከንስኪ ይባላል። ይህ ለቢሊዮን ዓመታት በፊት የነበረ እና ለዛን ያህል ጊዜ ደግሞ የቆየ ጥንታዊ የህይወት ያለው ፍጥረት ነው። ይህ ፍጥረት ግን እንደ ሌሎች ሴሎችን በመከፋፈል ሌሎቹ ሊባዙ ይችላሉ። ይሄኛው ሲንግል ሴል ኦርጋኒዝም ግን እንደነሱ ጥናት ከሆነ ከእንቁላል ጋር ተያያዥነት ያለው መባዣ መንገድ ነው ያለው ወይንም ህይወቱንና ዘሩን የሚያስቀጥልበት መንገድ እንደዛ ነው ብለዋል። ከእንቁላል ጋር ተያይዞ ሌላው ከዚህ በፊት የነበረ አንድ ሌላ ጥናት አለ። በጥናቱ መደምደሚያ ላይ አሁን እንደምናውቀው የእንቁላል በመጣል መዋለድ ወይንም ዘርን የማስቀጠል ስርዓት ከመጀመሩ ወይንም ከመከሰቱ በፊት ሌሎች ፍጥረታት ከዚህ ጋር የተያያዘ በዚሁ መንገድ ጋር የሚመሳሰል ስርዓት እንደነበራቸው ሳይንቲስቶቹ አስቀምጠዋል ወይንም ይህን መደምደሚያ ላይ ደርሰዋል። ከዶሮና ከእንቁላል ማን የመጣው ለሚለው ግን እንቁላል ነው ቀድሞ የመጣው የሚል መደምደሚያ ላይ ተደርሷል። እንቁላሉ እንዴት ዶሮ ሳይጥለው መጣ የምትሉ ከሆነ ዶሮን ያስገኙ ፍጥረታት ቀድመው በዚህ መንገድ ስለሆነ እየተባዙ ወይንም ዘራቸውን እየተኩ የመጡት በአንድ ጊዜ የመጣ ሳይሆን በጊዜው ስሩ ታይም ይሄኛውን አሁን በእኛ ዘመን እንዳለውና በአሁን በሰው ልጆች ለምግብነት የሚጠቀሙበትን ዶሮ ሊያስገኝ ይችሏል ማለት ነው። ስለዚህ ከሌሎች አዋፋት ነው የተገኘው። እነዚህ የአዋፋት ዝርያዎች ደግሞ በጊዜ ሂደትና ሚውቴሽን በመፍጠር እንቁላል ሙሉ ለሙሉ ወደ መጣልና ያ እነሱ የጣሉት ደግሞ እንቁላል ወደ ዶሮ ሊቀየር ችሏል የሚል መደምደሚያ ላይ ደርሷል። ሳይንሳዊ ነገር የሚመቻችሁ ከሆነ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።